ትላላቻለሽ እንዴ? አላለቀስም ገና አንተ መተህ ስትሆን ይሄን የተነሳው እንጂ ምን እግዚአብሔርን በጣም ነው የሚደብረው። እንዴ ልጁ እየሰማ ነው ድምፁን። ኧረ ማንም እኮ ይሰማል። ችግር የለም። እኔ ሀሚ ደስ አይልም። ማርያምን እሷ በስነስርዓት ማታሳድግ ከሆነ እኔ አሳድገዋለሁ። ሰምተኛል ብራዘር? ወይ ግን እኔ አልገባኝም። ምን ለመፍጠር እየሞከርክ ነው አንተ? እኔ ምንም ለመፍጠር ይሁን ምንም ማለት ነው። ጥሩ እያደረግሽ ያለሽው ነገር ደስ አይልም እኮ። እዚህ በደንብ እንደማከብርሽ ታውቂያለሽ። ግን በዚህ ልክ የማይመጥንሽ አይነት ወንድ ልጅ ጋር መሆን የለብሽም። የመጨረሻ ጥጌ ይኸውልህ፣ እኔ በጣም ብዙ ነገር ላደርግ እችላለሁ ታውቃለህ። ሲቀጥል ደግሞ አንተ አንዳች መብት የለህም ይሄንን ጩጬ ከኔ የመነጠል። ይህንን ደግሞ በደንብ ጠንቅቀህ ታውቀዋለህ። ስለዚህ አንቀባርሬ ነው ትቀልዳለህ እንዲ አይደለም። እንደዚህ ሆኖ በስንት አይነት ሁኔታ ውስጥ እንኳን ሆኜ እንዴት ተንከባክቤ እንዳሳለፍኩት ፈጣሪ። በዚህ ማታ ቆንጆ ላይፍ እያሳለፍሽ ልጁ እያለቀሰ ምንኛ ነው ታሳልፍ ነበረ። አልተኛም፣ እያየን እኮ ነው። በቃ ግን በሩን ልቆልፈው አትወጣትም ከዚህ ቤት። ይህ እኔም ልጅ ጭምር ነው። የትም እየዞርክ መተህ ልጄ ምናምን ይዤ እወጣለሁ ትላለህ። ሲጀመር ዛሬ ከማንም ጋር አንተ ዝም በል። ሲጀመር ልብስህንም ቀይር፣ ጸጉርህም ተስተካከል። ኬን የመጣው ገንዘብ ነው የፈለከው? ውሰድ በቃ ና። ቦርሳውን አስተካክልልኛል። ላስተካክልልህ እችላለሁ። አይሆንም፣ እግዚአብሔርን አይሆንም። አንድ አስተካክልልኝ። ራስን እንደዚህ አትቆልለ። ሌላ ኬዝ ውስጥ አትክተቱ ሁለታችሁ። ሌላ ነገር እንደመዝ እንዳታደርጉ። ሰምታችሁ የመጀመሪያው መነግርሽ ነገር ልንገርሽ። ከአብርሃም ጋር እያለሽ እና አሁን ያለሽበት ሙድ አንድ አይደለም። ለምን አሰማኝ? ማለት ምን አድርገው እሺ፣ ይሄንን እያየሁ እዚህ ይሁን ነው ትለው አይደለም። ይሁን አይደለም፣ መነጋገር አለብን። አንዴ ማውራት አለብን። አንቺ የምታራምጂው ሙድ አቁሚ። መጀመሪያ ለምን ደግሞ አታቁሚ? እሺ ጊዜ ይሁን በሉል እንዳመጣ እጅህን አንተ አታሰቃዩ። ሰምተኛ ነው። ዘበኛውን ጠርቼ ነው ማስወጣችሁ። ምንድን ነው ማናንተ እንዳነገኝ ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንደምን